እንዴት አድርጋችሁ ሼር የሚደረግ ቴሌግራም ፎልደር ማዘጋጀት እንደምትችሉ ላሳያችሁ። ቀላል ነው። መጀመሪያ ሴቲንግ ላይ ትሄዳላችሁ። ሴቲንግ ላይ ከገባችሁ በኋላ ቻት ፎልደር የሚለው ላይ ትገባላችሁ። ቻት ፎልደር ላይ ከገባችሁ በኋላ ክሬት ሊንክ የሚለው ላይ ክሬት ኒው ፎልደር የሚለው ላይ ትገባላችሁ። በመቀጠል ፎልደራችሁን ኔም ነው የምታወጡት። እዚህ ጋር ኖርማል ፎልደርን መስራት ይቻላል፣ ግን ሼር የሚደረግ ለሰው ሼር የሚደረግ ፎልደር ነው ማሳያችሁ። ስም ታወጡለታላችሁ ለፎልደራችሁ ሀበሻ። ከዛ አድ ቻት ነው የምንለው። ቻቱ ላይ መግባት ያለበት ነገሮች እናስገባለን። ሼር የሚደረግ ከሆነ ኮንታክት አይሆንም፣ ነን ኮንታክትም አይሆንም፣ ግሩፕም አይሆንም። ስለዛም ቻናል ብቻ ነው እዚህ ላይ ማስገባት የምትችሉት ማለት ነው። እና ቻናሎችን እንዘረዝራለን። ቲዲአር እነዚህ 3 ቻናሎች መርጫለሁ። እናንተ እስከ 100 ቻናል ድረስ ማስገባት ትችላላችሁ። እዚህ ጋር 100 ይላል። እስከ 100 ድረስ ማስገባት ይቻላል። ፕሪሚየም ከሆነ ደግሞ እስከ 200 ድረስ ይቻላል። ከዛ በኋላ ሰሌክት እዚህ ጋር የራይት ምልክቷን ትነካላችሁ። የራይት ምልክቱን ከነካችሁ በኋላ ሴቭ ነው የምትሉት። ከዛ መልሳችሁ ክሬት ያደረጋችሁት ላይ ትገባላችሁ። ሀበሻ የሚለው ላይ ገባለሁ። ከዛ በኋላ ትንሽ ዝቅ ታደርጉትና እዚህ ጋር ክሬት ኢንቫይት ሊንክ የሚል ነገር አለ። እሱን ክሬት ታደርጉታላችሁ ማለት ነው። ከዛ በኋላ እዚህ ጋር ኮፒ ትሉታላችሁ። ይሄን ሊንክ ለምትፈልጉት ሰው ሄዳችሁ ሼር ማድረግ ትችላላችሁ። ያ ሰው ይሄን ሊንክ ሲነካ ጆይን የሚያደርገው አንዱ ቻናል ላይ ብቻ ሳይሆን 3ቱ ላይ ነው ማለት ነው። ወይ ደግሞ 100 ካረጋችሁ 100 ቻናል ላይ እናንተ የምትፈልጉት ያክል ቻናል ላይ ያ ሰው መግባት ይችላል ማለት ነው። እና ለምሳሌ ለመሞከር ያህል በእንትን ላይ ገብቼ ላሳያችሁ። ሴቭድ ሜሴጅ ውስጥ ገብታችሁ ኮፒ ያደረኩትን እንደዚህ ያደርገዋለሁ። ለሰው ልኩ እንደማለት ነው። ይህን ሲነካ እነዚህ 3ቱን ቻናል ጆይንድ አርግ ብሎ ነው የሚያመጣለት። እኔ መጀመሪያ ጆይንድ ስላረኩት ነው ፎልደር ኦልሬዲ ጆይንድ የሚለው። እና ያ ሰው ግን የሚፈልገው ከሆነ ጆይን ያደርጋል ማለት ነው። እና ለምሳሌ ፎልደር ውስጥ ሌላ ቻናል መጨመር ብትፈልጉ የምትጨምሩበት ሜትድ አለ። ቀጥታ ዝም ብላችሁ ወደ ፎልደሩ ስላስገባችሁት ብቻ እዚህ ሊንክ ውስጥ አይገባላችሁ። እዚህ ሊንክ ውስጥ እንዲገባ የምታደርጉትን ስቴፕ ላሳያችሁ። ለምሳሌ ኤዲት ስታደርጉት ማለት ነው የምታደርጉት የመጀመሪያ ሴቲንግ ውስጥ ተመሳሳይ ትገባላችሁ። ፎልደር ውስጥ ቻት ፎልደር፣ ከዛ በኋላ ክሬት ያደረጋችሁት ሊንክ ውስጥ፣ ከዛ እዚህ ጋር ነው የምትገቡት። እችኛዋን ፓርት ወደ ውስጥ ትገቡበታላችሁ። እዚህ ጋር ያለው ጋር ነው የምትገቡት። እዚህ ጋር አድ ቻናል ስላደረጋችሁት ብቻ አይደለም። መጀመሪያ እዚህ ነው አድ የምታደርጉት፣ ግን እዚህ ነው መጨረሻ ላይ የሚስተካከለው። አድ ቻናል ትሉታላችሁ። ለምሳሌ ይሄኛውን ቻናል ብጨምር እና ሰሌክት ባረገው፣ ከዛ በኋላ እዚህ ላይ ተመልሼ ይመጣና ማስተካከል ይኖርብኛል። ይሄን ነካዋለሁ። ከዛ በኋላ እንደምታዩት ይሄ ነገር ሰሌክት አልተደረገም። አድ ቻናልን ብላችሁት እዚህ ሰሌክት እስካላረጋችሁ ድረስ አይገባም። ስለዚህም እዚህ ጋር ሰሌክት አደርገዋለሁ። ከዛ ሴቭ ማለት ነው። ከዛ ገብቷል ማለት ነው። እዚህ ጋር ግን ካላስተካከላችሁት ትክክል አይመጣም። እዚህ ጋር ገባለሁ። ከዛ ድጋሚ ነገር ስነካው 4 ቻናል ሆኗል ማለት ነው። በዚህ መንገድ ማሳደግ ትችላላችሁ። ይሄ ነገር እንደ ሊንክ ነው። ለምሳሌ ለዌቨሮች እንዴት አድርጌ ላስገባበት ብላችሁ ሊንክ ውስጥ እንዴት በዲስክ ውስጥ ላስገባበት እንዴት አድርጌ ነው ማስገባት ያለበት የሚለውን ለማሳየት ያክል እዚህ ጋር ትገባላችሁ። ያው በዚህ ምሰሩ ከሆነ ክሬት ፖስት ትሉታላችሁ። ከዛ ለመቀላቀል ይሄ ሞሮፍ እንትን ነው ለዌቨሮች ነው የሚጠቅመው። እናንተም ከፈለጋችሁ ተጠቀሙበት። ሊንክ አስገቡ ሲላችሁ ቅድም ክሬት ያደረጋችሁትን ሊንክ ትወስዳላችሁ ማለት ነው። ራይት ማለት ነው መላክ ነው። ከዛ ደን ትሉታላችሁ። ሰው መጥቶ ይሄ ሊንክ ሲነካው እችኛዋን ዲስክ ሲነካው
በምታዩት መንገድ አራቱን ነገር ጆይንድ ያደርጋል ማለት ነው። ይህን ይመስላል ፎልደር አከፋፈት።